የእንግሊዝ የነተቡ ጋዜጠኞች ማለት ነው ምን ሲሉ ከረሙ? ሀራም ፉትቦል ልናይ ነው፣ በቃ ሰርቺ ኳስ ልናይ ነው፣ ከኮርና ካልሆነ ጎል ማይገባበት ልናይ ነው፣ ተከላክለው ምናምን ነገር በቃ በጣም ቦሪንግ ኳስ ልናይ ነው ሲሉ ደሰኮሩ አርሰናልን ስለሚጠሉ። ግን የኛ አርሰናል ሴት ፒስ አጌን ኦሌ ኦሌ አስባሉ መጀመሪያ በጋብሪኤል ጎል ማለት ነው። ከዛ ማርቲኔሊ መጣ፣ ዩኬሪሽ ደጋገሙ 5-6 እናገባ እንችል ነበር እኛ። ግን ዲያጎ ሲሞኔ ስለሚመቸን ነው። በቃ ከዚህ በላይ ማሳቀቅ አያስፈልግም እንግዳችንን። በዛ ላይ ሻወር አልወሰዱም እንደምታውቁት። አንዱ ኮመንት ላይ ምን እያለ ነበረ? ለምን እኔ ፍልውሃ አልጋብዛቸውም ሲል ነበር። እኔ ግን ምን አልኩ? አይ ፍልውሃ ሳይሆን ዛሬ ስለተሸነፉ ስለደከሙ ምናምን ነገር አለታ ወንዶ ጥሩ አለ፣ ጥሩ ቦታ የተፈጥሮ ፍልውሃ አለ፣ እዛ እንወስዳቸዋለን። በቃ ቋጣሪ ተኛ ቋጠርክ እስከ ሌሊቱ 6 ሰዓት ድረስ ቋጠርክ። እሺ ምንድነው? ተኛ በቃ እንዴና እናገባለን እኛ በፈለግ ነው። ከፈለግን በቅጣት ምት፣ ከፈለግን ከኮርና፣ ከፈለግን ከኦፕን ፕሌይ እናገባለን። እናንተ ምን አላችሁ ነው ነገሩ። ስለዚህ ተኙ። በጣም ደስ ብሎኛል፣ ዩኬሪ ስላገባ ደስ ብሎኛል፣ ስላሸነፍን ደስ ብሎኛል። ግን ብቸኛው ስጋቴ ማለት ነው አሁን በአርቴታ ዘመን ከማድሪዶች ጋር በቃ ተጣላን ማለት ነው። አንድ አትሌቲኮን ስናሰቃይ፣ አንድ ሪያል ማድሪድን ስናሰቃይ ዴንችና እኛ ስፔን ለጉብኝት ስንሄድ ማድሪድ ላንረግጥ ነው ማለት ነው። ሰጠት ታርከናቸዋል። ቋጣሪም አርፎ ይተኛል። ሳምንታችንን ሰላም አግኝተን ማለት ነው ወደ ፕሪሚየር ሊጉ ደግሞ እንሄዳለን ማለት ነው። ይመቻችሁ የአርሴ ቤተሰቦች ይመቻችሁ። እወዳችኋለሁ። ፎሎ አርጉ፣ ኮፒ ሊንክ አርጉ። ሻምፒዮንስ ሊጉን ተወጥተነዋል፣ በድል ተወጥተነዋል። 4-0 በድል ተወጥተነዋል። ይመቻችሁ።